nagaan dhuftanii maqaan keessan eenyu eessarraa dhuftanii warri bukkee keessan dhaabatan kun immoo maal keessanii? እንኳን ደህና ተጠበቃችሁ። የመጣነው ቀሶ ክፍለ ከተማ 05 ቀበሌ ነው መጣነው። ስሜ ነቀምቴ ከተማ 05 ቀበሌ ነው መጣነው። ስሜ ሰለሞን ኃይሉ ይባላል። እቺኛዋ ቃል ኪዳን ሰለሞን ትባላለች። እቺ ባለቤቴ ማርታ ታደሰ ነው የምትባለው። እዚህ ወጣነው እግዚአብሔር የሰራልን ነገር እግዚአብሔር እውነተኝነቱ ለመናገር ወደዚህ ወደ ጉባኤ ፊት ነው ቀረበነው። ያውም ከመናገር በፊት እሺ ሞቱን በህይወት ቀይሮ ሐዘኑን ደስታ ቀይሮ ምስጋና የሚያቆም አምላክን እስቲ ሁላችን እናመሰግናው። እስቲ እግዚአብሔር ይመስገናል። እግዚአብሔርን የሚያመሰግነው ወይ ምስክርነት የሚወጣው እግዚአብሔር ትልቅ ነገር ነው የሰራ። እቺ ብላቴናው እዚህ ተወልዳ እግዚአብሔር በማላ ነው ሰጠኝ። ስሟም ቃል ኪዳን ነው የምትባለው። ስለዚህ እዚህ ተወልዳ እዚህ አድጋ ለዚህ ስትበቃ ጠላት የተለየ ደግሞ መነጠቅን አዘጋጅቶ ነበረ። ከእጄ ልነጥቅብኝ ያዘጋጀው ሰንሰለት ነበረ። ያው ምንድነው እግዚአብሔር መጀመሪያ እቺ ልጅ ወደ ዋናው ምስክርነት ከመግባቴ በፊት እዚህ ከመኖር የተነሳ እግዚአብሔር ጉባኤ እግዚአብሔር በልጆችም ሆኖ መልእክተኛ ሆኖ ይናገራል። ምናልባት እኛ የኖርንበት በዘመናችን መካከል የኖርበት ያደረንበት የዋለንበት ነገር ምስክርነት ማውጣት ከኛ ያስፈልገን ነበር። እቺ ልጅ አንዴም ሁለቴም እንዲህ ትለኝ ነበረች፣ ባባ ወይ ምስክርነት አንወጣም ወይ ብላ ትጠይቀኝ ነበረች። ለካ እግዚአብሔር ያናገራታል። እኔ ደግሞ ሌላ ነገር ብያት እንወጣለን ብዬ ሌላ መልስ ሰጥቻት ተዋለሁ። ሁለቴ ትጠይቀኛለች። እንዲህ ሆና ስትኖር እግዚአብሔር ዛሬ ሳምንት ወይም በትናንቱ ሳምንት ቅዳሜ ዕለት ጠላት ያዘጋጀውን ተናግሮ ነበር በፕሮግራሙ ላይ። እንዲህ ጠላት ያዘጋጅቷል ቡዳ መንፈስ አንድ ሕፃንን እስከ ሞት ድረስ ያደርጋል። ደግሞ ለምስክርነት ነው እንጂ ከሞት አባብ ይመልሰዋል። ቤተሰቦቹም ልታዩ ትኖራላችሁ ብሎ በእናንተ ቅዳሜ ዕለት በጉባኤ ነበር የተናገረው። ሙጫ ዳይማ ቀበቴርታ ሰይጣኒ ገልገለ ከነ ሙጫ ከፈርቹ ዳፊ ዋና ወደ ቡኬሳን አንገ ሰዓት ለማቲ ሙጫን ከነጋመዳ ማራ ከንቆ ከንቀም ለማ ቦዴ ገሩ ሙጫ ከድሩ ኩባ ሰዓት አመቱ ለማቲ ረኮንቶ ቆረኝ ለማ ቦደ ገሩ ሙጫ ከባረ ኩባ ለማ ቦዴ የሮ ሙጫ ከድኩ ጀልቀቡ ሰገሌን በኔሳ ወራቢሱታ እዱት ተጋማ ዩሱፍ ስፓኒ ወርኛቱ የነዩ ይክክሱ ማይነ ነከና ጀሪ ዋቀየቱ ወሬገ ሳይነቱ ገለገለ ቁራሙ ዳፍ ቆባያራ ልኩን ኩን ምልክታ ገለገለ ቁላማ ቦዴ ይመነ ከርባ ሙጫ ከርካ ቀበቹ ዳፍ ወለቶ ፈነገርታ ወርቀምታ ምልክታ ከና ጀሪ ዋቀዩ ገረከቲሌ ይብልብልቲና ጀራ ናሱ ያዶ ከሰባቴ ዲፕነ ከሰባቴ አም ኢዩ ጀለገሱቲ እንታ ከሰባዬ የሮም ጫንቄ ሲዲፈት ሰገሌ ወራብስቷ ወርኛቱ ዩሱ ዲሚምሱ ይተከሱ ወሬገ ሳይነቱ ሱሙራራ ጀራ ዋንቴ ወፍተና ከሳንጀረ ኢት አገር ሲሴ አፋን ሳኔ ኩላ ያ ሆኖ ሳለ እሁድለታ ማታ ትንሽ ያማት ነበረ። አሞጥዋ ደግሞ የተሻላት ነገር ይመስላኝ ነበር። እግዚአብሔር ቅዳሜ ነው እንደዚህ ያለው። ልጅቷ ደግሞ ቅዳሜ ወደ ማታ ታማ ነበረች። አዎ እግዚአብሔር ዛሬ ማታ እግዚአብሔር ከእጁ ከጠላት እጅ የሚያስጥል ነገር አለ። ስልክ ወደ እኔ እስከሚደወል ድረስ ይሆናል። ግን በሰቦቹ ምስክርነት ልትወጡ ነው እንጂ ከሞት አባብ እግዚአብሔር ይመልሳል የሚለው እግዚአብሔር ስለ ስሙ ራሱን ይጠነቅቃል ተናግሮ ነበር። በዛ አጋጣሚ ማታ ትንሽ ትታመማለች። ይህን ከመናገር በፊት እግዚአብሔር ቃል ላይ እንዲህ የሚል ሉቃስ ወንጌል 7:11 ላይ እንዲህ የሚቃል አለ። ወደ ናይል የምትባል ከተማ ሲገባ ከተማ ህዝቦቹ ብዙ ጋር ሬሳ ተሸክሞ ይመጣ ነበር ይላል። ልጁም ለእናቷ አንድ ነው፣ እናቷም ማብልት ነች ይላል።
እያለቀሰ ወደ ቀብር እየወሰደ ኢየሱስ መጣባቸውና አታልቅሺ እናቷን አላት። አትዘኒ አላት። ቃሬዛውን ነካ። የቆሙትን ተሸክመው የሚሄዱትን ቆም አለ። ቃሬዛው ከነካ በኋላ እናቷን አታልቅሺ ብሎ አልተወም። ምን አለ? አንተ ጎበዝ ሆይ ተነስ እላለሁ አለ። ሃሌሉያ። ከዛ በኋላ የሞተው ሬሳም ተነስቶ ተቀመጠ፣ መናገርም ጀመረ። ለእናቷም ስጡት አለ። በዛ ከተማ ትልቅ መገረምና መደሰት ሆነ። በመካከላችን ነቢይ ተነስቷል የሚለው ቃል አለ። ይህ ቃል ዛሬ ሳምንት በቤታችን ተፈጽሞ ነበር። ግን በመካከላችን ነቢይ አንስቶናል እግዚአብሔር። ሃሌሉያ። ስለዚህ በዚህ መካከል ላይ ዛሬ ሳምንት እዚህ ፕሮግራሙ መካከል ላይ ሌላ ፕሮግራም ላይ ነበረን። እኔም የሆነው ነገር አላወቅኩትም። እዛ ታች አካባቢ ነበረ ቁጭ ያለችዋ እናቷ ተሸክማ ሲታመጣ እኔም ደንግጫለሁ። ምንም የሚያደርገው ነገር አላወቅኩትም። ሲታመጣ ግን ህፃኗ ሬሳ ነች። ፊቷ ጠቁሯታል። ውስጥ የሚወጣው ትንፋሹም የለም። ትንፋሹም በአጠገቧ ማስጠጋት አይቻልም። እግሩ እጁ ቀዝቅዟል። ወደ እኔ ይዛ ስታመጣ እኔ ወደ እግዚአብሔር ሰው ወስጄ ሰጠውኝ። ምንም አላልኩም። ድንጋጤ አንፃር ምንም አላልኩም። እሱም ደንግጦ ነው። ግን እግዚአብሔር የሰጠው ጸጋ ግዞት ነው እንጂ ክብር ለጌታ ይሁን። ከዛ በኋላ በሉቃስ ወንጌል ላይ እንዳለው ወሰደ፣ ገሰጸ፣ አትበላም አለ። እሱ እየጸለየ ያለው እግዚአብሔር ሰው እየጸለየ ያለው እጇን እግሯን ይዤ ያለው ግን ሬሳ ነች። ምንም ነገር ስንባስ የለውም በውስጡ። ትንሽ ደቂቃት በኋላ ይሄ ወይ ሚዲያ እንዲያይና ሌላው እንዲሰማ ነው እንጂ ለእናንተ አዲስ አይደለም፣ በአይናችሁ ያያችሁበት ነው። ከዛ በኋላ ትንሽ ከቆየች በኋላ እሱ እየጸለየ እየገሰጸ እኛ እናለቅሳለን፣ እናንተ ሁላችሁ ጉባኤው ተናውጣችኋል። ከዛ በኋላ መንፈሱ ተመለሰ። ቀና ብላ ማየት ጀመረችዋ። ሃሌሉያ። እሺ ክብር እግዚአብሔር፣ ክብር 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 ክብር። ሞቱን በሕይወት የቀየረው ጌታ ኢየሱስ ነው። ይባረክ ይባረክ ይባረክ። የሞተው ሬሳውን ቀና ብሎ ተቀመጠ፣ መናገርም ጀመረ። እንዳለው ቀና ብላ ፊቱ ማየት ጀመረችዋ። ከዛ በኋላ ስሙን እየጠራት ራሷን ማወቅ ጀመረችዋ። ከዛ ሰዓት አንስቶ እግዚአብሔር ይህንን የሞተው ሬሳን ያለቀላት ወይም መልኩ የተቀየረው ይሄ ወይ ሚዲያ ለማስታወቅ የምናገረው ነገር አይደለም፣ ይፋ በእናንተ ፊት የሆነ ነው። ይህንን አንስቶ ሬሳ ሰጠነው። የዳነችዋ ህይወቱ ይዘን ገብተናል። ይህንን አምላክ ምን ትሉታላችሁ? ከኔ ጋር ምስጋና እልልታ እንድታቀርቡልኝ ይወዳለሁ። ክብር ለጌታ ይሁን። እግዚአብሔር ስለ ስሙ ይጠነቀቅልኛል እና ይህ የሆነው ነገር በሰው ኃይል ቢሆን አይሆንም። ናይል ከተማ እንደተባለው እኛ ሁላችን እያለቀሰን ከእጃችን ትናጠቅ ነበረች፣ ትወሰድ ነበረች። ግን በመካከላችን ነቢይ ከመንሳት የተነሳ ከሰዎቹ ሰው ከሁኔታዎች ሁኔታ አሳልፎ ነቢይ ከመኖር የተነሳ እኛም ሬሳ ሰጠነው፣ በሕይወት ይዘን ገብተናል። የተረፈችው ሕፃኗ ያው በእናንተ ቤት ቆማለች። የዚህ የሞተው ሬሳ ወደ ሕይወት የሚቀየር አምላክን እስቲ እልልታ ጭብጨባ ከኔ ጋር ደስ ደስ ያላችሁ አመስግኑልኝ። ማለት የረሳው ነገር ከቤትም አልበላችውም፣ አሟታል። ከዛ ከተጸለየ ያላት በኋላ ራሷ ወደ ማወቅ ሄደች። ሰውነቱ ተመለሰ፣ ሞቀ፣ ገላው ሞቀ። ከዛ በኋላ ትበላለ ብሎ ሰው ሲጠይቅ ዳቦ ትንሽ ቆርሶ ሲሰጥ መቅመስ መብላት ጀመረች። የሞተው ሬሳ እኮ ነው፣ መልኩ የተቀየረው ነው። ፊዚካሉ ወደ ሰውነት ወደ ሬሳነት የተቀየረ ነው። ይህንን ካልኩሌሽን ማንም ሊያደርግ የማይችለው እግዚአብሔር የተናገረው በቃሉ ስለሚጠነቀቅለት በቃሉ የታመነ ጌታ ስለሆነ ቅዳሜ ተናግሮ አሳይቶን የመጣን ሐዘኑ የኔ ብቻ አይደለም፣ የእናንተ የሁላችሁ ነው። ትካዜ የእናንተ የሁላችሁ ነው። ድንጋጤ የእናንተ የሁላችሁ ነው። ያንን ሁሉ ዛሬ በሕይወት አቆሟት በእናንተ ቤት ምስጋና እሷን በሕይወት ይዘን እንድንቀርብ አድርጎናል። ስለዚህ አምላክ ሁላችን ከኔ ጋር ምስጋና እልልታ አቀርቡልኝ። waaqayyo fagalatu hundumti mucaa keerratti
malatti mucaan kee maal taate qidaamee waaqayyo dubbatee ture qidaamee galgala maaltu ta'e isaa kaasiitii waan abbaan warraan kee dubbanne dhugaa bayyi. Waan hunduma isaa inni dubbateera qidaamee galgala baay'ee dhukkuba ture dhukkubsaatiin sees baay'ee gubadhan ishee kan nyaadhu buddeen jennaan nyaachuu diddee baay'ee dhukkubaa bulee akka kanatti qaajjaa bultee ganama san dhufe immoo dhukkubsatuma isheen fidee dhufe narra rafte kan faarfannaa jennaan anoon faarfadhu dhisi na baadhu taa'e narra faayittee irrafte sa'aatiuma dhuga ba'umsa akka kanaadha yeroo isaan akkasii itti caalee isa raftu riba keessaa uma wixxifattee tasgabboofti jedhee bishaan dibataa ittiin godhee indiddee uma itti godhee indiddee ijji isheen garagalee miilli isheen diriire isa booddee akkas obboleessa koo gabayyootti xannaan narkaa fujjuu didee isaaf hin galle fakkaata macarrashaarra dhufeenii abbaa irratti darbadhe reeffadha ijji garagaleera diriirtee itti argitaniittu dhufeen abbaa irratti darbadhe abbaan immoo abbaa mul'ataa irratti kaa'ee abbaa mul'ataa naa kadhatanii duutee itti baqqaan jirtu isaan hirkattis yeroo isaan argitaniitu wixxifachaa turte baay'ee waaqayyo waan akkasitti dubbatamu miti yeroo akkasitti dubbatamu wanti noo fakkaata waa'ee dhalaa beektu Yesuus gooftaan abboo gooftaan haa galateeffadhaame. Du'aa kaasee gooftaa du'aa kaasee waaqni abbaa mul'ataa du'aa kaasee dinqii isaa hojjete gooftaan mucaa koo du'aa oolcheera gooftaan haa galateeffadha. Gooftaaf galanna ta'u anaanis isiniinis qaalii oolchee gadi mana koo galeechuun isinis hin gadditu kana hundumaa kan godhe waaqa abbaa mul'ataadha gooftaaf galanna ta'u. Mucaan keessanii waaqayyo sanbata duraa dubbatee sanbata duraa galgala qabee gaafa sanbata guddaa immoo asitti lubbuun keessaatii diriirteetti keessan juduralloofteetti jechaa jirtu. Mucaan keessanii isaatii qabamtee qabdee waa nyaachuu hin dandeenye waa dhuguu hin dandeenye asitti garuu baddu baasa taate. Asittidha kan isheen erga isaanii kadhatanii fiidha kan isheen daabboo xinnoo qammaste biriindaa wajjin akka nyaatte qammaste malee isa galte immoo mana geessee waa isheen naa hojjedhee fi nyaatte. Haleluuyaa. Mee waaqayyo du'a oolche mucaa keessanii mucaa diriirtee abbaan illee dubbateera dhalli ishee ijji ishee galagalee shittaan mucaa koo keessaa ba'ullee waan biraa turee jedhanii dubbataniiru. Mee isin yeroo mucaan keessan sin harkatti diriirte maaltu isinitti dhaga'ame akkamitti gara abbaa mul'ataa fiddanii? Baay'ee ilaa akkas kuniin koo bishaan na ta'eera akkas ta'an fideema oduu teessisaanuma irratti aduutu garuu immoo maaliif hin duutu mana isaa keessatti wanta akka kanaa hin ta'u du'aatu fayya malee mana isaa keessatti jedhee uuman gungumaa dhufeetti darbadhee deemee waaqayyo dubbateera nu argisiisuuf malee ajjeesuuf miti. Jettanii fiddanii akkuma itti laattan du'aatti laattanii jiraa fudhattanii mee maaltu isinitti dhaga'ama? Nan gammade waaqayyo na gammachiise. ሃሌሉያ። በጣም ትልቅ መናገር የማልችልበት መግለጽ አይቻልም። በሰው ቋንቋ መግለጽ የማይቻል ደስታ ነው የሚሰማኝ። ምክንያቱም ቢወዝም የራሱ ነበረ፣ ግን በስጋነቱ በጣም ድንጋጤ ተሰምቶኛል። አሁን መዳኗ ደግሞ ትልቅ ደስታ ነው የሚሰማኝ። ከዚህ የበለጠ መግለጽ ስለማልችለው እንጂ በሚገልጽበት ቋንቋ ቢኖር መግለጽ ይችል ነበር። ክብር ለጌታ። እኔ መልእክት ወይም የሚያስተላልፈው ነገር ቢኖረኝ እዚህ ያሉት የኔንም የሞተው አይታችሁታል። በእናንተ ቤትም በኔ ቤትም ይሄ ትናንት በአይን የሚታየው ነው። በአይን የማይታየው በብዙ ነገር እግዚአብሔር ተጠንቅቆልን ጠብቆን ለዚያ ደርሶናል። መልእክት ያለኝ በዚህ ደህንነት በኢየሱስ ደህንነት ምንጭ ዓለም አቀፍ ቤተክርስቲያን ቲቪ የሚከታተል ወይም ፓይና ቲቪ የሚከታተል እንደዚህ ያለ ጊዜ ሞት ጠላት ከሚነጠቀው ነገር ለማዳን እዚህ ጋር ፓውስ ማዳን ከጠላት እጅ መስጣል ቦታ ስላለ እኛ እንደዳነ ነው። እናንተ መታችሁ ያለ ጊዜ ሞት አትሞቱ፣ ያለ ጊዜ በጠላት አትበሉ፣ ወደዚህ ኑ ከኛ ጋር ፓውሱን ተካፈለው ይልላችኋለሁ። ጌታ ይባርካችሁ። ተባረኩ።